ይገኛሉ። ምክክራችን ይቀጥላል። ግን አገልግሎታቸው ደግሞ ከቤተክርስቲያን ጎን አብሮ መሄድ ስላለበት ነውና 25 ጥንዶች ወይ ቤተሰቦች ከዚህ ቀጥሎ ባለው በጣም በርካታ ቁጥር የያዘውን የኃይለ ቃሎት ቤተክርስቲያን ቤተሰቦችን ለማማከር ይሾማሉ ማለት ነው። ይሾማሉና ሁላችን በቤተክርስቲያን ስም ቤተሰቦች እናንተ ጉባኤ ሁላችሁ ልትቆሙ ይጠይቃለሁ። እዚህ ያለን ደግሞ ልናማክር የሚል ቃል የሚገባ እጃችንን ወደ እግዚአብሔር ቀኝ እጆቻችን ወደ እግዚአብሔር አንስተን ይህንን የጋብቻን ጉዳይ ቀጥሎ ባለው ጊዜ ለመምራት አብረን ቃል እንገባለን። ሁላችንም አይኖቻችንን እንጨፍን። በዚህ ጊዜ ጋብቻ ምስጢር ነው፣ መኝታው ንጹህ ነው። ጋብቻ ክቡር ነው፣ መኝታው ንጹህ ነው። ጋብቻ ክቡር ነው፣ መኝታው አካባቢው በጣም በንጽህና መያዝ አለበት ብለን ብዙ አውርተናል። የሚጸጽት ነገር መኖር የለበትም። ጋብቻ አካባቢ መስራት አለበት ብለን ብዙ አውርተናልና በዚህ ጉዳይ ላይ የብዙ ቤተሰቦችን ምስጢር ይዞ ለማገልገል እየተዘጋጁ ያሉ ናቸውና ይህንን ጉዳይ እግዚአብሔር እንዲረዳቸው ይህንን ቃል ባጭር ከገቡ በኋላ አብረን ደግሞ እንጸልያለን። አብረን ይህንን ቃል እንግባ። በተለይ አሁን የምትሾሙ እናንተ ጥንዶች እጅ አንስታችሁ ጉባኤ ሁሉ እየጸለየ ያለ የሚከተለውን ቃል ትገባላችሁ። ቀኝ እጆቻችሁን ታነሳላችሁ። ከሚስት ከባል ጋር አብራችሁ ናችሁ። እግዚአብሔር ሆይ ለዚህ ለከበረ አገልግሎት እንደጠራኸኝ ተረድቻለሁ። ቃሌ እንደምናገረው ጋብቻ ክቡር ነውና የጋብቻን ክቡርነት ጠብቀ መኝታው ንጹህ መሆን ስላለበት በቤተሰቦች መካከል ያለውን ችግር፣ መኮራረፍ፣ አንዱ ሌላውን መጥላት፣ መናናቅ፣ ልዩ ልዩ ጉዳዮችን በጸሎት በእግዚአብሔር ቃል ምክር በሕይወት ተሞክሮ ለመፍታት ይህንን አደራ በአንተና በተቀደሰው ጉባኤ ፊት ይቀበላል። ይህንን ቃል ለአንተና ለቤተ ክርስቲያን በመታዘዝ ለመፈጸም ይተጋል። የሚያስከፍለኝን ዋጋ ሁሉ ቀንም ሆነ ማታ በሚመች በማይመች ሁኔታ ሁሉ ውስጥ አልፌ ላገለግል ይተጋል። ይህንን እንዳደርግ በጸጋይ ደግፈኝ። ይህንን ጸሎት እግዚአብሔር እንዲረዳን ባጭር ጸልይ። አቤቱ ሰው ለቤት የምታዘጋጅ አንተ ነህና ክብር ላንተ ይሁን። ይህንን ቤትህን ጌታን ለማገልገል ቤተሰቦችን ለማገልገል በዚህ ስፍራ ቃል የገቡ እነዚህ የጋብቻ ጉዳይ አማካሪዎች በቀጣይ ይህንን ቃል ባለ ማጠፍ እግዚአብሔር ባለ መታከት ባለ መሰልቸት ቤትን በትጋት ማገልገል ይችሉ ዘንድ ጸጋ ይብዛላቸው። የሚመቹ ሆኖ ለሚያማክሯቸው የልባቸው ሰው ሆኖ ቀርቦ ጌታ ሆይ ይህንን አገልግሎት በትጋት ማገልገል ይችሉ ዘንድ እንድትረዳቸው ላንተ አሳልፈን ሰጠን። ይህን ሁሉ ስለምታደርግ ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እሺ፣ ጉባኤው ይቀመጣል። አማካሪዎች በቦታ ሆናችሁ ያላችሁ ወደሚባርክ አምላክ ወደ እግዚአብሔር እጆቻችሁን ታነሳላችሁ፣ ቡራኬት ትቀበላላችሁ። የተሾማችሁ እናንተ ከዚህ ቀን ጀምሮ የኃይላን አጥቢያ ቃሎት ቤተክርስቲያን የጋብቻ ጉዳይ አማካሪዎች ናችሁና እግዚአብሔር በበረከቱ እንዲባርካችሁ በቤተክርስቲያን ስልጣን ይባርካችሁ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላሙን ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ጉባኤው በእልልታ በጭብጨባ ያጽድቅልን። ወደ እግዚአብሔር ይሁን። እጅግ በጣም እናመሰግናለን። ጥንዶች ስለታዘዛችሁ ጌታ ይባርካችሁ። ወደ ቦታችሁ ትመለሳላችሁ። እነዚህ በደንብ አድርጋችሁ እያቸው። እያንዳንዳቸው እንደ መጋቢ የሚያስተምሩ እንደ መጋቢ የሚመክሩ ናቸውና እግዚአብሔር በእነሱ ውስጥ ሆኖ ትልቅ ስራ ስለሚሰራ በየአካባቢያችሁ ምንም የጋብቻ ጥያቄ ከተፈጠረ ከነዚህ ወደ አንዱ ጠጋ በሉ። ትልቅ ምክር ታገኛላችሁ። እነዚህ አሁን በቀጣይነትም በጋብቻ ጉዳይ ላይ በደንብ እየተመካከርን በደንብ እየሰራን ስለሆነ ከነሱ በእናንተ አካባቢ በእናንተ ሰፈር ያለ ማንኛውም ሰው አቅርባችሁ አማክረኝ አንድ ጉዳይ አለ ብላችሁ ቀርቡ፣ ያማክሯችኋል። እግዚአብሔር ደግሞ በነገር ሁሉ ይረዳችኋል። ክብር ለእግዚአብሔር ይሁን።